አሰሪዋ ወጣት ናት ብላኛለች። በእርግጠኝነት እሷን ነው የሚሆነው። ስለዚህ ሳትመለስ እድል መሞከር አለብኝ። እንዴ ጆሲ እዚህ ምን ትሰራለህ? አላስገባም ሲሉሽ በር ላይ ቆሜ ነበር። ያላንቺ ትምህርት ቤት ምን ሰራለሁ ብዬ ባጥር ዘልዬ መጣሁ። እንዴ ለምን አልፈ ትምህርት አትማርም? ደሞ ቤቱ እንዴት አወቀው? አንቺን ተከትዬ ነው። ደሞ አንቺን ለማየት እንደመጣ ያወቅሽ። እሺ ምን ታዘዝ? እንድታስጠኝኝና ጎበዝ ተማሪ ነው የምፈልጋለሁ። እሺ አስጠናለሁ። ነገ ላይብራሪ ምሳ ሰዓት። እኔ አሁን እዚህ ነው ማጥናት የምፈልገው። እንዴ የት ነው? ቤታችሁ። እዚህማ አይሆንም። እንዴ ነገ አስጠናለሁ። ምን ነው ሰው አለ እንዴ? አይ ለጊዜው የሉም፣ ግን መምጣታቸው አይቀርም። በቃ ነገ አስጠናለሁ። አልሄድም። ደሞ አንቺ ጋር ሆኜ ነው ማጥናት ፈልገው። ብዙ አልቆይም እኮ። እንደዛ አይሆንም አልኩ እኮ። ሰው ቤት እንደምንኖር ረስተዋል እንዴ? ካባረሩሽ ምን ቤት እንሄዳለን? ጆሲ ምን እየሆንክ ነው? እንደዚህ ማይሆንና ጆሲ እና ከዛ መጡብኝ እላለሁ። ሀና ምን እንደተለጀኝ ታውቂያለሽ? ምንድነው? እንደ ተከታታይ ድራማ ማለት ነው። ያንቺን ውርደት ቁጭ ብሎ መስማት። አንተ መስማቱን አይደል የሰለቸ? እኔ ያለሁኝ አይደል እንዴ በየቀኑ የምተወነው? አንዳንዴ ማመን ብዬ እንደምመኝ ታውቃለህ? ምን አለበት መሬት ክፍት ብላ በዋጠች። ወይ በቃ ከዚህ ቢሮ ውጭ አርፈሽ ተቀመጪ። ምን ያንቀለቅልሻል አንቺ? እኔ አርፌ መቀመጡን ጠልቼው ነው እንደሚመስልህ? ግን በየት በኩል እማልፈልገው ቦታ እኮ ነው የምትልኩኝ። አንዴ እዚህ አንዴ እዛ እየወሰዳችሁኝ እኮ። ወይ ከዚህ ቢሮ ስትሄጂ ራስሽን ገዝተሽ ምንም ነገር ላታደርጊ አስበሽ እንጂ። አሁን እኮ እኔ ምንም አላደረኩም ነበር። ትንኛ እኮ ናት ነገር የፈለገች። ከዛም አንቺ አታፍሪም? ወንበር ላይ ወጣሽ። ቢቆዩ ደግሞ እዚህ ጠረጴዛ ላይ ወጣሽ ልትጠብቂያቸው አይደለ? ወይኔ ናቴ፣ ወይኔ ወይኔ ወይኔ። እንኳን እስተመጡ እንዲሁም ሰላማዊ ነገር ማሰብ አቁሟል። ውይ አንቺ ቀሰትም እንዴ? አይ ወይኔ ጭንቅላቴ፣ ወይኔ ጉዴ ፈረሰ እኮ። ተጎዳሽ? ተወኝ እስኪ በእናትህ፣ የሆነ ነገር የኔ ተበጠበጠው። እንዴ ነሰረኝ እንዴ? ኧረ አልነሰረሽም፣ ተረጋጊ እባክሽ። ወይኔ ናቴ፣ አይ አንቺ ምንድን ነው? ቆይ አትረጋጊም እንዴ አንቺ? እስኪ አይ አልተረፍኩም፣ በእናትህ ፈንክቶኛል አይደል? ኧረ ምንም አልሆንሽም፣ እንደውም ተርፈሻል። ጠርዙ ቢያገኝሽ ኑሮ እኮ በቃ አትርፊም ነበር።